ጠንካራ መሆን ከፈለግሽ ለብቻሽ መፋለም ልመጂ። ለብቻሽ መዋጋት መቻል አለብሽ። ፍልሚያና ጦርነት ለብቻ ሲሆን ነው የሚጣፍጠው። እንደዛ ሲሆን ነው ድሉም ጣፋጭ የሚሆነው። ጦርነትሽ የሚሆነው ከማንም ጋር አይደለም፣ ከራስሽ ጋር፣ ውስጥሽ ካለው ማንነት ጋር። ይሄ ብቸኛ ሆንኩ፣ ሰው አጣው፣ ተሰበርኩ፣ ወደቅኩ እያለ ከሚነጫነጨውና ከሚልፈሰፈሰው ማንነትሽ ጋር ነው ጦርነትሽ። እሱን ከውስጥሽ ነቅለሽ ስታወጪው እዚህ ምድር ላይ እንዳንቺ ማንም ጠንካራ ሰው ሊኖር አይችልም። አትልፈስፈስ። ማንም የለኝም፣ ቀን ጨለመብኝ፣ ሰው አጣው፣ ሁኔታዎች ተዘበራረቁብኝ እያልክ አታለቃቅስ። ማንም ያንተን ህመም ሊታመምና ያንተን ጦርነት ሊዋጋ አይመጣም። ማንም። ለራስህ ያለኸው ራስህ ነህ። ለብቻው ጠንካራ የሆነን ማንም ሰው ሊሰብረው አይችልም። እዚህ ምድር ላይ ከብርቶች ሁሉ የበረታ ከጠንካሮች ሁሉ የጠነከረ ያ ሰው ነው የሚሆነው። ያንን ሰው መሆን የምትፈልጊ ከሆነ ከዛሬ ጀምሮ ተኝተሽ አታለቃቅሽ። ከተኛሽበት ከወደቅሽበት ብድግ ብለሽ ተነሺና የራስሽን ጦርነት ራስሽ መዋጋት